አንድ አፍታ አስቡት፣ የዕለት ጉርስ የሚሆን ዳቦ ለመግዛት ከቤት ወጥቶ ዳግም ወደ ቤት አለመመለስ። ይህ የፊልም ላይ ታሪክ አይደለም። ዛሬ አሁን በአዲስ አበባና በሸገር ከተማ ሰማይ ስር እየተፈጸመ ያለ ዘግናኝ እውነታ ነው። በፉሪ በሰበታና በወለቴ መንገዶች ላይ በየጠጋ ጥጉ ባደቡ ታጣቂዎች በቅጽበት የሚታፈሱ ወጣቶችና በሐረር ዳቦ ማቆያ ውስጥ የታገሩ በሺዎች የሚቆጠሩ ምስኪኖች ተበራክተዋል። በጣም የሚያሳዝነው ደግሞ የልጆቻቸውን ደህንነት ለመጠየቅ የሚሄዱ ወላጆች ምላሻቸው የጠመንጃ ሰደፍና የዱላ ድብደባ መሆኑ ነው። ይህ አዲሱ የግዳጅ አፈሳ ማዕበል ወዴት እያመራ ነው? ብዙዎችን እረፍት ስለነሳው ወታደራዊ አፈሳ ዝርዝር መረጃን ይዘናል። በስፋት እናስደምጣችኋለን። በምዕራብ ትግራይ በአፋርና አማራ ክልል አዋሳኝ ድንበሮች ላይ ያልተለመደና አደገኛ ነገር እየተካሄደ ነው። በድቅድቅ ጨለማ አዳዲስ የጦር ምሽጎች እየተቆፈሩ ግዙፍ የጦር ኃይልና ተጨማሪ ወታደሮች ወደ ስፍራው በከፍተኛ ሁኔታ እየጎረፉ ነው። ይህ አሳሳቢና ከባድ የጦርነት ደመና በአገሪቱ ላይ በድጋሚ እያንዣበበ ባለበት በዚህ ፈታኝ ሰዓት ከራያ አላማጣና አካባቢው በጦርነት ስጋት የተፈናቀሉ ንጹሃን በተለይም እናቶችና እህቶች አስከፊ ሰቆቃ ውስጥ ወድቀዋል። ከለላ በማጣት እጅግ ዘግናኝ ለሆነ ቡድን ጾታዊ ጥቃት፣ ደም መፍሰስና ለሞት እየተዳረጉ ነው። በዛሬው ልዩ መረጃ የሀገሪቱን ዕጣ ፈንታ ሊቀይር የሚችለውን አዲሱን የወታደራዊ ግጭትና በሰሜን ኢትዮጵያ ጦርነት ጥላ ስር እየተፈጸመ ያለውን ዘግናኝ ግፍ እናስደምጣችኋለን። በትግራይ ክልል ነገሮች ከቁጥጥር ውጪ እየሆኑ ነው። የፌዴራል መንግስትና ህወሓት ዳግም ወደ ለየለትና አጥፊ ጦርነት ለማምራት ጫፍ ላይ መድረሳቸውን የሚያሳዩ አደገኛ መረጃዎች እየወጡ ነው። ከመሬት በታች በተቆፈሩ ጥብቅና ሚስጥራዊ ስቱዲዮዎች መዘጋጀት የጀመሩት የህወሓት የቴሌቪዥን ማሰራጫዎች በሱዳን ድንበር ሸረሪና በኮንክሪት ከተገነባ ግዙፍ ምሽግ ውስጥ የተገኘው አስደንጋጭ የጦር መሳሪያ ክምችት እንዲሁም ኤርትራ ዳግም ወደ ጦርነት ልትቀላቀል መሆኑን የሚያረጋግጡ መረጃዎች እየወጡ ነው። በዛሬው የመረጃ ሰዓታችን እነዚህንና ሌሎች መረጃዎችን በዝርዝር እናስደምጣችኋለን። ጤና ይስጥልን ውድ የሸገር ጆርናል ቤተሰቦች፣ ቪዲዮን ላይክ በማድረግ ጀምሩት እያልን ወደ ዝርዝር ዜናዎቹ አለፈን። ሰበር ዜና። በሸገር ከተማና በአዲስ አበባ እየተባባሰ የመጣው የወጣቶች የግዳጅ ወታደራዊ አፈሳ ከቅርብ ቀናት ወዲህ ከአዲስ አበባና ከሸገር ከተማ በተሰማውና መሰረት ሚዲያ ባረጋገጠው መረጃ መሰረት በፉሪ፣ በኬንተሪ፣ በሰበታ፣ በአለም ገናና በወለቴ አካባቢዎች ከፍተኛ የሆነ የወጣቶች አፈሳ እየተካሄደ ነው። የታጠቁ ሚሊሻዎች በየሰፈሩ በየመንገዱና በየጥጋ ጥጉ በመደበቅ ወጣቶችን እያደኑ እንደሚገኙ የአይን እማኞችና የአካባቢው ነዋሪዎች በከፍተኛ ሀዘንና ድንጋጤ እየገለጹ ነው። ይህንን ድርጊት የአካባቢው ማህበራዊና ኢኮኖሚያዊ እንቅስቃሴ ሙሉ በሙሉ በሚባል ደረጃ አሽመድምዶታል። የአካባቢው ነዋሪዎች እንደሚገልጹት ወጣቶች ከቤት መውጣትና መንቀሳቀስ ቀርቶ በአቅራቢያቸው ወደሚገኝ ሱቅ ሄደው የዕለት ተዕለት ሸመታ ማከናወን እንኳን እጅግ አደገኛና አስፈሪ ሆኗል። በተለይም በወለቴ አካባቢ ያለው ሁኔታ እጅግ አሳሳቢ ደረጃ ላይ መድረሱን መረጃዎች ይጠቁማሉ። በዚህ አካባቢ ብቻ በብዙ ሺህ የሚቆጠሩ ወጣቶች ታፍሰው ሐረር ዳቦ ተብሎ በሚጠራ አካባቢ በሚገኝ የወጣት ማዕከል ውስጥ ተዘግተው እንደሚገኙ ታውቋል። ቀደም ባሉት ጊዜያት ተመሳሳይ አፈሳዎች ሲያጋጥሙ ወጣቶች በገንዘብ ዋስ ወይንም በቅጣት ይለቀቁ የነበር ቢሆንም አሁን ግን ሁኔታው ሙሉ በሙሉ ተቀይሯል። ማንም አካል ቤተሰብን ለማነጋገር ፍቃደኛ አይደለም። ልጆቻቸው የታሰሩባቸው ወላጆች ሁኔታውን ለመጠየቅና የልጆቻቸውን ደህንነት ለማረጋገጥ ወደ ስፍራው በሚሄዱበት ጊዜ በሚሊሻዎች የዱላ ድብደባና እንግልት እየደረሰባቸው መሆኑን በምሬት ይናገራሉ። ይህ የፍርሃት ድባብ ወጣቶችን ከስራ ገበታቸው ከማፈናቀሉም በላይ በየቤቱ ተደብቀው እንዲቀመጡና የከፋ የስነ ልቦና ቀውስ ውስጥ እንዲገቡ አስገድዷቸዋል። ይህ በእንዲህ እንዳለ ይህ አይነቱ አስገዳጅ የወጣቶች ምልመላ በሸገር ከተማ ብቻ የተወሰነም አይደለም። በአገሪቱ የተለያዩ ክፍሎች ተመሳሳይ ድርጊቶች በስፋት እየተፈጸሙ መሆናቸውን የሰብአዊ መብት ተሟጋች ድርጅቶች ሪፖርት ያመለክታል። በተለይም በትግራይ ክልል ከሚያዝያ 2018 ጀምሮ የክልሉ ባለስልጣናት 15 ዓመት ያልሞላቸውን አዳጊ ህፃናት ሳይቀር በግዳጅ እየመለመሉ መሆኑን በሪፖርቱ ተጋልጧል። በእነዚህ አካባቢዎች ታጣቂ ወጣቶች ከቤት ከገበያ ስፍራዎች እና ከስራ ገበታዎች በማፈን በቀጥታ ለወታደራዊ ስልጠና እንደሚወስዳቸው ተገልጿል። በተመሳሳይ መልኩ በአማራና በኦሮሚያ ክልሎችም የተከሰቱት የትጥቅ ግጭቶች ጋራ በተያያዘ የጅምላ እስርና አስገዳጅ የወጣቶች ምልመላ ተደጋግመው መዘገባቸው የችግሩን አገራዊ ስፋት ያሳያል። በአጠቃላይ በአዲስ አበባና አካባቢውም ሆነ በሌሎች የአገሪቱ ክፍሎች እየተካሄደ ያለው ይህ ህገወጥ አፈሳና የግዳጅ ምልመላ የወጣቶችን መሰረታዊ ሰብአዊና ዲሞክራሲያዊ
መብቶች በግልጽ የጣሰ ድርጊት ነው። ከዚህም ባሻገር በወጣቶችና በቤተሰቦቻቸው ላይ እጅግ ከፍተኛ የሆነ የስነ ልቦና ጫና እንዲሁም የኢኮኖሚ መቃወስ እየፈጠረ ይገኛል። ጉዳዩ የሚመለከታቸው የመንግስት አካላት፣ የሰብአዊ መብት ኮሚሽኖች እና የፍትህ ተቋማት የወጣቶችን በህይወት የመኖርና በነጻነት የመንቀሳቀስ መብት እንዲያከብሩ እንዲሁም ይህንን ግፍና እንግልት በአስቸኳይ ጣልቃ ገብተው እንዲያስቆሙ የአካባቢው ነዋሪዎች፣ የተጎጂ ቤተሰቦችና የሰብአዊ መብት ተቆርቋሪዎች በከፍተኛ ምሬትና አጽንኦት እየጠየቁ ይገኛሉ። የኢትዮጵያ መንግስትና የህወሓት ኃይሎች የጦርነት ዝግጅት እንዲሁም በሰሜን ወሎ ንጹሃን ሴቶችና እናቶች ላይ እየተፈጸመ ያለው ግፍ የኢትዮጵያ መንግስት መከላከያ ሰራዊትና የህወሓት ታጣቂዎች ዳግም ወደ ለየለት ጦርነት ሊያመራ የሚችል መጠነ ሰፊ ወታደራዊ ዝግጅት እያደረጉ መሆኑን የተለያዩ ወገኖች እያስታወቁ ነው። ይህንን አሳሳቢ የጦርነት ደመና በድጋሚ እያንዣበበ ባለበት በአሁኑ ወቅት ከራያ አላማጣና አጎራባች አካባቢዎች በግጭት ስጋት የተፈናቀሉ ንጹሃን ዜጎች በተለይም ሴቶች ለአሰቃቂ የቡድን ጾታዊ ጥቃትና ለህክምና እጦት እየተዳረጉ መሆናቸውን ተዘግቧል። የህክምና ባለሙያዎች ለጥቃት ተጋላጭ ለሆኑ ወገኖች በአስቸኳይ ከለላ እንዲሰጥ ጥሪ አቅርበዋል። የአውሮፓ የሰላም ተቋም ልዩ ልዩ የመገናኛ ዘዴዎችንና የዲፕሎማቲክ ምንጮችን ዋቢ በማድረግ እንዳሳሰበው በመቀሌና በአዲስ አበባ መካከል ያለው ግንኙነት በከፍተኛ ሁኔታ አሽቆልቁሏል። ሁለቱ ወገኖች በየግንባሩ የሚያደርጉት መጠነ ሰፊ የጦር ኃይል ንቅናቄና የወታደራዊ ዝግጅት በሀገሪቱ ላይ ሌላ አውዳሚ ጦርነት ሊጫር ይችላል የሚለውን ስጋት አንሮታል። ተቋሙ ይህንን አካሄድ በማውገዝ ሁለቱ ወገኖች በመካከላቸው ያለውን የፖለቲካ ልዩነት በሰላማዊና ሁሉን አካታች እንዲሁም ገንቢ በሆነ የድርድር ጠረጴዛ ላይ ብቻ እንዲፈቱ አጥብቆ ጠይቋል። በስፍራው የሚገኙ የአይን ምስክሮች በበኩላቸው የትግራይ ኃይል የሚባለው የታጣቂ ስብስብ በርካታ ተዋጊዎችን ወደ ምዕራብ ትግራይ ግንባር እያተመመ መሆኑን ይገልጻሉ። የትግራይ ተዋጊዎች ክልሉን ከአፋርና አማራ ክልሎች ጋር በሚያዋስነው ድንበር አካባቢ ጠንካራ ወታደራዊ ምሽግ እየቆፈረ መሆኑን የአይን ምስክሮች አስታውቀዋል። በሌላ በኩል ደግሞ የኢትዮጵያ መከላከያ ጦር በአማራና አፋር ክልሎች ከፍተኛ የሆነ የወታደራዊ ንቅናቄና የሎጂስቲክ ዝግጅት እያደረገ መሆኑን ነዋሪዎች ይመሰክራሉ። በተለይም ከአፋር ክልል ዞን 4 ስር በሚገኙ የተለያዩ ወረዳዎችና ቀበሌዎች በርካታ ተጨማሪ ወታደሮች ሰፍረዋል። ነዋሪዎቹ ስማቸውን በዝርዝር በጠቀሷቸው አካባቢዎች ወታደሮችን ከቦታ ቦታ የማንቀሳቀስና ተጨማሪ ኃይል የማስፈር እርምጃ እስከ ትላንት ማታ ድረስ ያለምንም መቋረጥ ሲካሄድ እንደነበረ አረጋግጠዋል። የፖለቲካው ውጥረት ወደ ወታደራዊ ፍጥጫ እያደገ በመጣ ቁጥር የጦርነቱ ቀዳሚ ሰለባዎች የሆኑት ሴቶች የሚከፍሉት ዋጋ እጅግ ዘግናኝ ሆኗል። ከራያ አላማጣ፣ ኮረም፣ ዛታ፣ አፍላና ሌሎችም አካባቢዎች በጦርነት መባባስ ስጋት ምክንያት የተፈናቀሉ በርካታ ሴቶች በቆቦ ከተማ በመጠለያና ከመጠለያ ውጪ ከፍተኛ መከራ ውስጥ ይገኛሉ። እነዚህ ተፈናቃይ ሴቶች ለአሰቃቂ የቡድን ጾታዊ ጥቃት፣ ለአካላዊ ጉዳትና ለሕክምና እጦት ችግር መዳረጋቸውን በሐዘን ይናገራሉ። በጦርነቱ ሳቢያ አስፈላጊውን የሕክምና አቅርቦት በመስተጓጎሉ በደም መፍሰስና በወሊድ ምክንያት ህይወታቸውን የሚያጡ እናቶች ቁጥር ከቀን ወደ ቀን እያሻቀበ መጥቷል። አንዲት አስተያየት ሰጪና የተፈናቃይ እናት ይህንን አሳዛኝ ሁኔታ በምሬት ሲገልጹ ልጃቸውን የመድኃኒት እጥረት አጋጥሟትና ደም አጥታ መሞቷን ገልጸው እርጉዝ የሆኑ ሴቶች ሆስፒታል ገብተው ግሉኮስና መሰረታዊ ሕክምና በማጣት በአይናቸው እያዩ ህይወታቸው ማለፉን ተናግረዋል። ከተፈናቀሉት በላይ ደግሞ ሴት ልጅ ላይ የሚደርሰው ግፍ እጅግ የከፋ መሆኑን በመግለጽ አንዲት ሴትን ከ5 እስከ 6 የሚደርሱ ሰዎች በቡድን ሲደፍሯት በአይናቸው ማየታቸውን በእንባ መስክረዋል። ከራያ አላማጣና አካባቢው የተሰደዱ እነዚህ ሴቶች በቆቦ ከተማ በምሽት ስራ ላይ ተሰማርተው የዕለት ጉርሳቸውን ለማግኘት ሲሉ ለበለጠ አደጋ እንዲጋለጡ መገደዳቸውን ጭምር ተናግረዋል። ይህንን የከፋ ሰብአዊ መብት ጥሰትና ቀውስ አስመልክቶ የጤና ባለሙያዎች የሚመለከተው የመንግስት አካል አፋጣኝ ጣልቃ ገብነት እንዲያደርግ እየተማጸኑ ይገኛሉ። በደሴ ስፔሻላይዝድ ሆስፒታል የአንድ ማዕከል አገልግሎት መስጫ አስተባባሪ የሆኑት ሲስተር መዲና ወርቅነህ ጦርነትና ግጭት ባለበት አካባቢ ሁሉ ሴቶች ዋነኛ ተጋላጭ ስለሚሆኑ ልዩ ጥበቃ ሊደረግላቸው እንደሚገባ አበክረው አሳስበዋል። ሲስተር መዲና ሁኔታውን በዝርዝር ሲያብራሩ ባለፉት ጊዜያት ከነበረው የጦርነት ልምድ እንደታዘቡት ብዙዎቹ ሴቶች ለጾታዊ ጥቃት በእጅጉ ተጋላጭ እንደነበሩ አስታውሰው አሁንም የጦርነቱ ስጋት በዚህ መልኩ የሚቀጥል ከሆነ ይህንን አሰቃቂ ድርጊት በድጋሚ ላለመፈጸሙ ምንም አይነት ዋስትና እንደሌለ ተናግረዋል። ስለዚህም አሁን በትኩረት መሰራት ያለበት ዋነኛ ተግባር የቅድመ መከላከል ስራ መሆኑን ገልጸው ሴቶች በግጭት ምክንያት ከአንድ ቦታ ወደ ሌላ ቦታ ሲንቀሳቀሱ የሚመለከተው የጸጥታ አካል አስፈላጊውን ከለላና ጥበቃ አፋጣኝ በሆነ ሁኔታ መስጠት እንዳለበት በአጽንኦት አሳስበዋል። ህወሓት ከመሬት በታች ቆፍሮ የከፈተው የቴሌቪዥን ማሰራጫ ስቱዲዮና መከላከያ የማረከው የሸረሪና ካምፕ
የፌዴራሉ መንግስትና ህወሓት ከፍተኛ ወታደራዊ ዝግጅትና የኃይል ንቅናቄ እያደረጉ መሆኑን የአውሮፓ የሰላም ተቋምና በተለያዩ አካባቢ የሚገኙ የአይን ምስክሮች አረጋግጠዋል። የሰላም ስምምነቱ አደጋ ላይ መውደቁንና አካባቢው ወደ ሌላ አስከፊ የጦርነት አዙሪት ሊገባ እንደሚችል ከፍተኛ ስጋት ተፈጥሯል። ይህንን ዜና እስከተጠናከረበት ጊዜ ድረስ የሁለቱም ወገኖች ወታደራዊ እንቅስቃሴ ያልተገታ ሲሆን የቀጠናው ሰላም በእጅጉ እየተፈተነ ይገኛል። በአሁኑ ወቅት ሁለቱም ወገኖች በምዕራብ ትግራይ፣ አፋር እንዲሁም በአማራ ክልል አዋሳኝ አካባቢዎች ላይ ከፍተኛ ቁጥር ያለው ወታደራዊ ኃይልና ግዙፍ ምሽጎችን እያስፋፉ በመሆናቸው ሌላ ጦርነት ሊቀሰቀስ ይችላል የሚለውን ስጋት ከቀን ወደ ቀን እያየለ መጥቷል። ህወሓት የፌዴራል መንግስቱን በጦርነት ለመጣል በማሰብ በራያና አፋር ድንበር መካናይዝድ ጦሩን ጨምሮ የተለያዩ የጦር መሳሪያዎችን እያስጠጋ እንደሚገኝ መረጃዎች ይጠቁማሉ። በሌላ በኩል ደግሞ የፌዴራል መንግስት ይህንን የህወሓት እንቅስቃሴ ለመቀልበስና አገራዊ ሉዓላዊነትን ለማስከበር ከፍተኛ ወታደራዊ ዝግጅት እያደረገ ይገኛል። የጦርነት ስጋቱን ይበልጥ አሳሳቢ የሚያደርገው ደግሞ በትግራይ ክልል ውስጥ በመቀሌ ከተማ የሚገኙ ምንጮች እንዳረጋገጡት የትግራይ ሚዲያዎች ከመደበኛ ስቱዲዮቻቸው በመውጣት ከመሬት በታች ወደ ተቆፈረ እና ከፍተኛ ጥበቃ ወደሚደረግላቸው ሚስጥራዊ ስቱዲዮዎች መግባታቸው ተገልጿል። በተጨማሪም የህወሓት ከፍተኛ ወታደራዊ አመራር የሆኑት ጀነራል ገብረ ጻዲቅ ወይንም በቅጽል ስማቸው አዴት በቅርቡ በትግራይ ቴሌቪዥን ቀርበው ባደረጉት ንግግር ጥምረቱና ትብብሩ ወደ ከፍተኛ የትግል ደረጃ ማደጉን በይፋ ተናግሯል። ይህ ሁኔታ የጦርነቱን መቃረብና የቡድኑ ወታደራዊ ዝግጁነት አመላካች እንደሆነ የፖለቲካ ተንታኞች ይገምታሉ። በሌላ በኩል በሱዳን ጠረፍ አካባቢ የሚንቀሳቀሰው የህወሓት አርሚ 7 በሸረሪና ግንባር አከማችቶት የነበረው ግዙፍ የመሳሪያ ዲፖ በመከላከያ ሰራዊት በቁጥጥር ስር መዋሉ ተሰምቷል። ከሸረሪና ካምፕ ወጣ ብሎ ግዴማ በተባለች ቦታ በሚገኝ መጋዘን ውስጥ እንዲሁም ከመሬት በታች በኮንክሪት በተሰራ ግዙፍ ምሽግ ተጠራቅመው የነበሩ ከፍተኛ መጠን ያለው የጦር መሳሪያ በቁጥጥር ስር ውሏል። ከተያዙት መሳሪያዎች መካከል የተለያዩ ተተኳሾች፣ የቡድንና የነፍስ ወከፍ መሳሪያዎች፣ ሮኬቶች፣ አጭርና መካከለኛ ርቀት የአጭርና የመካከለኛ ርቀት ሚሳኤሎች፣ አርፒጂ ወይንም ጸረ ታንክ፣ ዘመናዊ የሳተላይት ስልኮች፣ የሬዲዮ መገናኛዎች፣ የቅኝት ድሮኖች፣ የመኪና መለዋወጫዎችና ሌሎች የጦር መሳሪያዎች ይገኙበታል። እንደ ወታደራዊ ምንጮች ገለጻ ከሆነ በትናንትናው ዕለት ብቻ ከሸረሪናና ግዴማ ካምፕ 31 ከባድ ተሳቢ ተሽከርካሪ የተማረኩ የተለያዩ ትጥቆች ጭነው ወደ ሁመራና ዳንሻ ከተማ ተጉዘዋል። ለዚህ ግዙፍ የጦር መሳሪያ ዲፖ መገኘት በቁጥጥር ስር የዋሉ የአርሚ 7 ታጣቂዎች የሰጡት ሚስጥራዊ መረጃ ከፍተኛ አስተዋጽኦ ማድረጉ ተገልጿል። በስተመጨረሻም የጎረቤት አገር ኤርትራ በድጋሚ ወደ ጦርነቱ ልትገባ እንደሆነ የሚገልጹ መረጃዎች መውጣታቸው ቀጠናዊ ስጋቱን ይበልጥ አባብሶታል። ኤርትራ ወደ ጦርነቱ ለመግባት ማረጋገጫ መስጠቷን ከሻዕቢያ መንግስት ጋር ጥብቅ ቁርኝት እንዳላቸው የሚነገርላቸው የህወሓት መስራቹ ኢንጂነር ግዳይ ዘርአጽዮን በቅርቡ በተካሄደ የጋራ መድረክ ስብሰባ ላይ በይፋ አስታውቋል። በዚሁ ስብሰባ የመረጃ ልውውጥ ወቅት የቀረበው ይህንኑ ስሱ መረጃ ተከትሎ በአቶ ጅሬኛና በአቶ ነአምን መካከል በተፈጠረ ከፍተኛ አለመግባባትና ጸብ ሳቢያ ስብሰባው ያለ ስምምነት ሊበተን ችሏል ተብሏል። አጠቃላይ ሁኔታው ሲታይ የሰሜን ኢትዮጵያ የሰላም ተስፋ አሁንም በከፍተኛ ፈተና ውስጥ እንደሚገኝ ያሳያል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።